አንዱ ነው አልከኝ? አንዴ ታክሲ እየሰራ ነው። እሺ በቃ 2004 ላይ ነው 2003 2004 ላይ ቶ ዓመተ ምህረቱ ቆይ ቁጥር ነው ዓመተ ምህረት። እሺ አይ ለምን መሰለህ ምን ያህል ጭንቅላት ያስታውሳል የሚለው። እሺ መንገድ ትራንስፖርት ገና መጀመሩ ነው። እሺ እና በቃ መንገድ ትራንስፖርት ሻንጣ የያዘ ሰው ካየ ንጉስ አየ ትደነግጣለህ በሰዓቱ። እና እኔ ሁለቴ ሶስቴ ጥሼ ሄጃለሁ። ኦኬ መካኒሳ ሳውርድ መጣ። እሺ አልታዘዝ ባይ ምናምን አለ ምናምን መንገድ ትራንስፖርቱ ስለምንድን ነው የማወራው? እሺ ይቅርታ ለተመልካቹ ነው። እሺ እዚህ በዛም ምናምን ተጣላን፣ አንድ ሁለት ምናምን ተባለ። ታርጋ የለም ክስ ወረቀት ነው። እዛም በኋላ ይሄኛውን ታርጋ ካልፈታሁት አትፈታውም፣ አንድ ታርጋ ነው ያለኝ አትፈታውም። በቃ በዚህ ስንጨቃጨቅ ሁለቱ ወር ነው። ከዛ ወረቀቱ ላይ ምን ብሎ ይጽፍልሃል? እኔ ካላየሁት እንዳሰጡት ብሎ ጽፎልሃል። መንገድ ትራንስፖርት ደግሞ እንትን ነው ያለው ማሰልጠኛ በለው ኩላ ነጋታው ሲል ልክ ወረቀት እንደዚህ ተወስዶብኝ ነው ምናምን ብዬ ሳመለክት ሲያዩ ከጀርባው ጽፎበታል። እዚህ ደግሞ መጀመሪያ እዚህ ስንጣላ እናት እንዲቱን ብየዋለሁ በንዴት። እሺ እናት እንዲቱን በሚለው ማለት ነው። ጓደኞቹ ሁለት ጓደኞች አሉት። ምናምን ነገር አለኝና እነዛ መጡ ሁለቱ። አንድ ሁለት ምናምን ምንድን አሁን ያልከውን ድገመው አለኝ። እሺ እኔ ደግሞ እንትን ማለት አልፈለኩም፣ ያው ሰው ስላለ ድገመው አሁን ያልከውን ሲለኝ እናት እንዲቱን ብያለሁ ሰምተሃል አለ ያኛው። አንተ እንዴት ትሳደባለህ ምናምን ነገር ብስብስ አንተ ስርዓት የለም ወይ ምናምን አይልም ጓደኛው። ለሱም አንድ አልኩት። አዎ ይደገመው ደገም ሶስት ሆነ። አሁን ለዛ ማሰልጠኛ ሲል ለስሙ ደስቡላ ወረቀቱ ተቆጭ ብሎላ የሰርተፊኬት አንደኛ እንደወጣ ተማሪ በቃ ከዛም በኋላ ልክ ስገባ እንደዚህ መጡ ተጠሩና መጡለት ከሳሾች ሶስቱ መጡ። ሴትም አለች። ምንድነው ምናምን ነገር ሲባል እንዲሰጥቡኝ ነው ምናምን አለ። ዋናው ምንድነው እንደዚህ ብለሽ ህጉን ታውቀዋለህ አለኝ። አላውቀውም አልኩት። እና እንዲህ ማለት አስጠያፊ ስድብ 300 ብር ቅጣት እንደሆነ ታውቃለህ አለኝ። እንዴት ኢትዮጵያ ውስጥ ነው አልኩት። ማለት አለኝ ሙሉ ኢትዮጵያ ውስጥ ነው ወይንስ እዚህ ብቻ ነው? ምን ለማለት ፈልገህ ነው ሲለኝ፣ አይ ሰው ስራ አይሰራም ነበር፣ ጠዋት እየወጣ እየተሰደበ ነበር ሰብስቦ የሚገባው እንደዚህ ምናምን ነገር ስራ 300 ብር አንድ 300 አንድ እንዲህ 300 ብር ነው። እሱን ሁለቴ ሰድበኳል፣ ያኛውን አንዴ ሰድበኳል አይደል? 900 እዛም በኋላ ለስል እንዴ እኔ እሱን አንዴ ሰድቤዋለሁ አልክድም አልኩ። አንዱን ግን በራሱ ፍላጎት ያስደገመኝ። ደግሜው ነው ድገም ቅድም ያልከው ምንድን ነው ምናምን ሲል ደገምኩ። እና እንዴት እንደዚህ ትኛላችሁ ምናምን ስል እሱን ለምን ሰደብኩ አለ። እኔ እንደዚያ ዋጋ መሆኑን እነሱ ያውቁታል፣ እኔ አላውቅም። ለካስ ያኛውም በባዶ ከምገባ ብሎ ነው ጣቃ ሲገባ እሱንም ደገምኩት አለ። ለካ ርዝቅ እየሰበሰቡ ነው። እኔ አላወቅኩም። በሶስት 9 ሲባል በቃ በዚህ በዛ ተከራከርን። አንዱ ያለ ፍላጎቱ የደገመው ቢያጆ ነው ተብሎ አንድ 300 ተያዘ። ያኛው ደግሞ አስበህ በገቢ ለማስገባት ነው ተብሎ በሚል ማለት ነው 100 ተቀነሰበት። በ5 ተስማማ። በ5 ተስማማ 5 ተጻፈልኝና ልክ ወረቀት ልወስድ ዋናውን ገቢው ለመንግስት ነው ወይስ ለነሱ የሚሰጠው አልኩት። አይ ለመንግስት ነው። እናታቸውን መስዋዕት ያደረጉት ለመንግስት እድገት ነው። በጣም ነው አመሰግነው ብዬ ከዛን ጊዜ ጀምሮ ስድብ ታውክ እምነታችን አይፈቅድም አልኩ። ስድቡን አንዴ እናት እንዲቱ ሲል አንድ ያንተው በለው ይለኛል። በሙስሊም አይፈቀድም አልኩ።